ከዚህ በፊት ነግሬክ ነበር አይደል እናት ከዚህ ድርሽ እንዳትል ማለት አልገባኝም በቃ እናትክ ይጨንቃሉ መቼም ስለኔ እናት አይደለም ማያወራሽ ያለሽው በጣም እየፈጠነሽ ነው ወይስ ይሄን ቤት ስለገዛች ግዴታ እዚህ ቤት መምጣት አለባት ጌታ ሆይ ትግስቱ ስጠኝ እናቴ እድሜሽ ረጅም ነው ወይ እናቴ ልጄ ተባረክልኝ እድሜ ረጅም ይሁን ዙሬ ለምለም ንገስልኝ የኔ እናት ተባረክልኝ ልጅ እማዬ ይሄ ሁሉ ምርቃት ምንድነው አልገባኝም ልጄ እንደዚህ ጊዜ አርፌም ማላቅ እኮ እናቴ ምንድነው ነገሩ አልገባኝም አባት ጨልሞበት አያውቅም ሁሉንም ዘመዶች እንደዚህ ጥርት ባለ ድምጽ ነው የምናወራው እንደውም እሞደው ሙዚቃ ራሱ በደንብ ባርጌ ነው የምሰማው ባትሪ ራሱ የማይዘጋውን ስልክ ነው ላከልኝ አየኔ እናት ሳራ እኔ እዚህ ገጠር እያለሁ ካንተ ጋር ከተማ ያለው ነው የሚመስለኝ ወይ እማዬ ስለ ጃን ሞባይል ነው እንደምትይ ጃን ሞባይል እኮ የገጠሩንም የከተማውንም ችግር በመረዳት ስልኮቹን አዘመኗቸዋል ቆይ እናወራበታለን እሺ እኔ ራሴ ለስራ እኮ መጠቀመው ጃን ሞባይል ነው ልጄ እንደው አደራ ላጎትም ያስፈልገዋል አስበው ልጄ እኛ ገጠር እያለን ባትሪው ቶሎ ማይዘጋ ኔትወርኩ ጥርት ያለ ብቻ እንዳይደብር የኔ ጃን ብያለሁ ጃን ሞባይል ስልክን አዘምኖ መጥቶላችኋል ለገጠርም ለከተማም ተስማሚ የሆነ ስልክ ነው ገጠር ላይ መቼ መብራት ያስቸግራል አይደል የባትሪው ቆይታው አንዴ ቻርጅ አድርጋችሁ ከ5 ቀን በላይ ይቆይላችኋል ሌላው ኔትወርክ የሌለበት ቦታ ጃን ሞባይል በደንብ አድርጎ ይሰራል የሞባይል ባትሪ ስታበሩት ከኖርማል ባትሪ ይበልጣልና እንዳደነግጡ ለማንኛውም በጃን ሞባይል ሙዚቃ ብቻ ክፈቱ ኬት ነው ስፒከር ነው ቴፕ ነው የተከፈተው ልትሉ ትችላላችሁ የጃን ሞባይል ስፒከሩ እጅግ በጣም ደስ የሚል ቤዝ ያለው ስልክ ነው በጠቅጠቅ ቴሌብር አይቻልም ስትሉ ነበር ጃን ሞባይል ይሄንንም ኮንሲደር በማድረግ የጠቅጠቅ ስልክ ላይ ቴሌብርን አካቷል ማለት ስለዚህ ግብይቱን በቴሌብር በጠቅጠቅ ስልክ በጃን ሞባይል መፈጸም ይችላሉ አስገራሚው ነገር ከተማ ውስጥ ነጋዴዎች ስፔሻሊ ስራ ላይ ያላችሁ አደራችሁ እስኪ ጃን ሞባይልን ሞክሩት ባትሪው አይዘጋ ድምጹ ኮኔክሽኑ እጅግ በጣም አስገራሚ ነው ጃን ሞባይል በጠቅጠቅ ስልክን ብቻም አይደለም በስማርትፎንም የተለያዩ ሌተስት ስልኮችም አሉ ዋጋውን ስንነግራችሁ ልደነግጡ ትችላላችሁ ይሄን ሁሉ ነገር አሟልቶ በዚህ ብር ብቻ እንዳትሉ እኛውም አሁን በማከፋፈል ላይ እንገኛለን ላይ ባለው ስልክ ቁጥር እየደወላችሁ መረከብ ትችላላችሁ ማለት ነው ጀባ ልበላችሁ እንዴ ለ1 ለ3 ለ4 ሰው ቆንጆ ኮሜንት ጻፉ ጊቫዌ ያደርጋለሁ ማለት ነው ያስኩትን ስልክ ጃን ሞባይል እንወዳችሁ